የዓለም ዋንጫ እንዳለቀ የስፔንን አሸናፊነት እያጣጣምን ከኳስ ሜዳው ወጥተን ወደ ሆሊውድ ገብተናል። ሆሊውድ እንደገባን ደግሞ ተወዳጁንና ስቂኙን ኬቨን ጄምስን እናገኛለን። ኬቨን ጄምስን አብዛኞቻችን ስናስበው ከአእምሯችን ውስጥ የሚመጣው በፊልሞቹና በኮሜዲዎቹ እያሳቀን በደስታ የሞላን ተዋናይ እንደሆነ ነው። ነገር ግን ከሆሊውድ ሳቅና ጭብጨባ ጀርባ እውነተኛው የህይወት ፈተና ሲመጣ እንደ ማንኛውም አባት የሚያደርገውን ቁርጠኝነት የሚያሳይ ሌላ ገጽታ አለው። የኬቨን ታላቅ ልጅ በኦቲዝም ስፔክትረም ውስጥ የምትገኝ ስትሆን እድሜዋ 15 ወይም 16 ዓመት ገደማ እያለ ነበር ከባድና ከቁጥጥር ውጭ የሆነ የመንቀጥቀጥና ራሷን የመጉዳት ምልክቶች ማሳየት የጀመረችው። ሁኔታው በጣም ከባድ ስለነበር በምሽት እንዳትጎዳ ኬቨን አቅፎ ለመያዝ ወይም ለማደር ይገደድ ነበር። ወደ ሆስፒታል ወስደው የነርቭ ስፔሻሊስቶችን ሲያማክሩ ያገኙት መልስ ግን ተስፋ አስቆራጭ ነበር። ዶክተሮቹ ሁኔታው የመድኃኒት እንክብካቤ የሚያስፈልገውና እድሜ ልኳን አብሯት የሚኖር መሆኑን ነገሯቸው። ነገር ግን ኬቨንና ባለቤቱ ልጃቸውን በጠንካራ መድኃኒቶች ማደንዘዝ ስላልፈለጉ የተለየ መፍትሄ መፈለግ ጀመሩ። የኬቨን ባለቤት ስቴፍኒ በረጅም ምርመራና ፍለጋ ዲስኮኔክትድ ኪድስ የተሰኘውን በዶክተር ሮበርት ሚልሎ የተጻፈ መጽሐፍ አገኘች። ይህ አቀራረብ በአይነቱ ለየት ያለ ሲሆን ያለምንም መድኃኒት የአእምሮ ሞገዶችን፣ የነርቭ ትስስርንና የፊዚዮሎጂ እንቅስቃሴዎችን ማስተካከል ላይ ያተኩራል። ፕሮግራሙን መከተል በጀመሩ በ2 ሳምንታት ውስጥ ልጃቸው ያሳየችው መሻሻልና የመንቀጥቀጥ ሁኔታ መቀነስ ከፍተኛ ተስፋ ሰጣቸው። በልጁ ሁኔታ እጅግ የተጨነቀው ኬቨን ከሳይንሳዊ ጥረት ጎን ለጎን የራሱን መንፈሳዊና አካላዊ ውሳኔ ወሰደ። ምንም አይነት ምግብና ቫይታሚን ሳይወስድ ጨው የተቀላቀለበት ውሃ ብቻ በመጠጣት ለ41 ቀናት ጾም ጀመረ። መጀመሪያ ላይ ቀኑን ወስኖ አልጀመረም ነበር። ይልቁንም ቀን በቀን ስለ ልጁ ፈውስ እያሰበ መጸለይ ቀጠለ። ጾሙን በጀመረ በ5ኛው ቀን አካባቢ ልጁ እንቅልፍ አግኝታ ሰላም ተሰምቷት እንደነበርና ስለ እኔ ነው የምትጾመው አመሰግናለሁ ማለቷ እስከ መጨረሻው እንዲቀጥል ትልቅ ጥንካሬ ሆነው። በጣም የሚገርመው ኬቨን ጾሙን ከመጀመሩ በፊት ለ3 ቀናት የፒዛ አሰራር ስልጠና ተመዝግቦ ነበር። ጾም ላይ ያለ የስልጠናው ቀን ቢደርስም ትኩስ ፒዛዎች ከፊቱ እየተጋገሩና ሽታው እየተፈታተነው እንኳ አንዲት ፍሬ ሳይቀምስ ስለ ልጁ የጀመረውን ጾም በጽናት አጠናቋል። ታሪኩ የሆሊውድ ዝና፣ ሀብትና ኮሜዲ ቢሆንም በኬቨን ሕይወት ግን አንድ አባት ለልጁ ፈውስና ደህንነት ሲል ምን ያህል ርቀት መሄድ እንደሚችል የሚያሳይ ጥልቅ የቤተሰብ ፍቅር ታሪክ ነው። ስላዳመጣችሁኝ እያመሰገንኩኝ በሌላ ፕሮግራም እስከምንገናኝ ድረስ ይህንን ልብ የሚነካ ታሪክ ለጓደኞቻችሁ እንድታካፍሉ አደራ እላለሁ።